ሰላም በር ትምህርት ቤት ነው የተማርኩት የመጀመሪያ ደረጃ ትምህርቴን ኮልፌ አካባቢ ያለ ትምህርት ቤት ነው ቲቸር ዘራይ ድረስ የሚባሉ ሙዚቃ አስተማሪ ነበሩ እና ማታ ልክ ተማሪ ሲወጣ ከ11 ሰዓት በኋላ ፍላጎት ያላቸውን ጠርተው ያሰሩን ነበር ሳስበው መነሻ ያኔ ነው ግን እኔ አላቀውም ነበር ከዛም በኋላ ፖሊስ ቤት ከገባው በኋላ መድረኮች እመራለሁ የታድሶ ሲኖር ድራማዎችን ማዘጋጀው እኔ ነኝ ፕሮግራም አስተባብራለሁ ስፖንሰር መፈለግ ካለበት ስፖንሰር ፈልጋለሁ ምናምንና የቅርብ አመራሮቼ ሞካ አንተ እኮ ለቲያትር ነው የተፈጠርከው ለድራማ ነው ምናምን ይሉኛል የትንሳኤሽ ብረት መዝጊያ በአጻኖች ሲቀረቀር ተራሽን ምናው ቅብለሽ መጨከንሽ ስለማይቀር ያኔ ከጻድቃኖች ተለይቼ እኔ ውጪ ነው ምቀር የማለዳ ኮከቦች ውድድርን አየ የማለዳ ኮከቦች ውድድርን ሳይ እዛ ላይ የሚተውኑትን ልጆች ሳይ እኔ እዚህ ሰራዊት ቤት ውስጥ ከምተውነው ከማዘጋጀው ምናምን አንፃር መድረስ ይችላልው እና ሌሊት ላይ ነው እንደዚህ የፋሲካ በዓል ነው በጣም የሚገርምሽ ተነስተን ሌሊት ውድድሩ ቀን ታርጎ ማታ ሌሊት ይደገማል እንቅልፍ ቢልሽ አይደል የበዓል ቀን ከቤተሰብሽ ጋር ካላሳለፍሽ ያኔ ተነስቼ ገባው ቴሌቪዥን ምናይበት ቦታ ስገባ አንድ የኮጋዴን የመጣ ልጅ አለ እንዳልክ የሚባል ከሱ ጋር ቁጭ ብለን አይተን እኔ የዛሬ አመት እዚህ ቦታ ላይ ካልቆምኩ ሞቻለሁ አልኩ ፍጹም ሲኒማ ጋር የማለዳ ኮከቦች ውድድር መመዝገብ የምትፈልጉ 200 ብር ይላል ብሩ አለ ኪሴ ላይ በዛው ገባው የመጨረሻ ቀን ነበር እዛ ገባው የተዘጋጀበት ነገር አለ ሲሉ ለሰራዊቱ ካቀረብኩት አንዱን ስራ አቀረብኩኝ የመጀመሪያውን ዙር አለፍኩ በቃ በዛው ወደ ዚሙያ በደንብ ተቀላቀልኩኝ ከህዝብ ጋር በደንብ ያስተዋወቀኝ የማለዳ ኮከቦች ነው ነይ ለመጀመሪያ ጊዜ ሬዲዮ ተቀርጫ አላቅምና ስክሪፕቱ ላይ ምን ይላል ቡና እያጠጣ ነው የሚያወራት ይላል ስክሪፕቱ ላይ ማለት ነው ከዛ ስቱዲዮ ነው ያው የሬዲዮ ድራማ አቅም ይጠይቃል በጣም ገብቶሻል ቀድመሽ እንትን ማለት አለብሽ ንባብ መምሰል የለበትም ምናም በደንብ ነው የምትተውኝም ጎበዝ ተዋናይ መሆን አለብሽ የሬዲዮ ድራማ ሰሪ ከዛ እኔ አላቅም ያንን ይሄ ቡና ይጠጣል ይላል ገባው ስቱዲዮ ማለት ነው ዳይሬክተሩ ያው ከስቱዲዮ ውጪ ያለ በመስታወት ይቆጣጣርሻል እና እኔ ንባቡን ጀመርኩኝ እና ቡና ይጠጣል ይለኛል ዳይሬክተሩ በመስታወት አያለው ቡና የለም ይሱይ ምን ሆኖ ነው ላለው ለራሴ ማለት ነው ከዛው እያወራው እየጠጣ ይለኛል ምኑን ልጠጣው አልኩትኝ ለካ ቡና እየጠጣ ያልሽ ነው ይጠጣሽ አይሽ ሬዲዮ አይደለ የለም እኮ እዛ ጋር እኔ ያንን አላወኩኝም ያቺ እንትን በቃ እነሱም በጣም ምኑን ልጠጣው ሙድጊ ያዘ ነው እንዴ ብዬ ተቆጣው አይደለም መኳለኝ አጠገብ ያለውም ተዋናይ አውቆ ነው አይደለም እንደዛ እኮ አይደለም ቡና ቆንጆ ቡና ነው እንታያለሽ ሬዲዮ ነው ማን ያይሻል ሲለኝ እኔ ራሱ በራሴ ላይ ሳኩኝ መለኞቹ ፊልም ላይ ዋና ገጸ ባህሪውን ሳጅን ዳንኤል ነው እየተጫወትኩት እኔ ነኝ በዚህም ታምሩ ብርሃኑን ደራሲና ዳይሬክተሩን በጣም አመሰግናለሁ ይሄን ገጸ ባህሪ አንተ ነህ የምትወጣው ብሎ በነገራችን ላይ የራሴንም ህይወት ነው የተወንኩ ይመስለኝ እዛ ላይ ምንም ይሄ እንትን የለውም ለዛ ነው ቀለል ብሎኝ የሚሰራውኝ ከዛም በኋላ ደግሞ ማለዳ ኮከቦች ፍጹም አስፋ ያዘጋጀው አትፍረድ ፊልም ላይም እንደዚሁ ተውኛለሁ አንድ ጉርሻ ብዙ ናቸው ከቴሌቪዥን ድራማዎች ደግሞ ዳና አመል ታጋዮቹ ሹፌሮቹ እና ቴሌቪዥን ድራማዎችም ብዙ ሰርቻለሁ ከተስማማ ደውልልኝ አልስማ መቼም ቢሆን አልስማ እርግጠኛ ነኝ ስልክን ተጠብቃለሁ ነቃሽ በእኛ በፖሊስ ፕሮግራም ላይ መስኮት ብዙ እንትኖች ላይ ሰርቻለሁ ከቲያትር ደግሞ እንደነገርኩሽ ከመጋረጃው በስተጀርባ እዚሁ በእኛ ክፍል ደግሞ የተዘጋጀው ሊነጋ ሲል ላይ ረዳት ዳይሬክተርም ነኝ ተዋናዮቹንም እዛ ላይ ያሉትን በሙሉ የመለመልኩት እኔ ነኝ እማመጣቸው ሰዎች ተመልከቱ ያለ ናስ ጠንኩር የቁፋ አርገኝና ና እስኪ ኧረ በእናትህ እኔ ዶሮ ነኝ እንዴ ሊፈለፍል ነው ምታቅ አቶ ችግር የለና ለሞተቃቀፍ እኮ ፍቅር ነው ያለና ሱጋ አዴ ማርያም ለስደተኛ ወግ የለውም እንጂ እንደጉማ ለዛሬ እኮ ቆኑ ለአውድ አመት በዓሊ ነው ፋሲካ
ለዚህም ነው ዘርአይ ለሀገር ቁርሱ የተረፈች እላቂ ሻማ ብጤ መልበሱ ለኔ ብጤ ስደተኛ ለአንድነት ትጥቅ የተፈታ ሀገሩ ለተነጠቀ ነፃነቱ ለተረታ ጠላት ጎዳና ላውዳመት ብቻው ለወደቀ ሰው ለለት ውርደት ምድር መርከስ ለፋሲካ ፍስኩ ነው ብቻ የዋህ ያገር ህዝብ ለቶሮቱ ዘበት ነበር ለአንበሳ ቆዳ ተኩላ አይቀበር ይላል ሞኝ ገራገሪ ይላል የዋህ ባራገሪ ለሮማ አደባባይ ተኩላ ለአንበሳችን አናት ወጥቶ እንዲህ ሲወርፍ የታይቶት የዋህ ወገኔ ቶሮቱ ለፌዝ መስሻሩ ለኔ ኃላፊነት ጠንኩር ተቀበላለ ያለ እናንተ እዚህ ቁጭ ብላችሁ ጠብቁኛል ሀገር የሚሸት አብሮነት የሚሸት አንድነት የሚሸት ስራ ደስ ይለኛል በጣም ደስ ይለኛል እንግዶች በነፃ ቀልዶችም በነፃ እንግዶች ሬዲ የኔ ቆንጆ ወዬ የኔ ሸጋ ልቤ ወጥቶ ለህግ የሚገዛው ከኢትዮጵያ የሆንኩ የፌደራል ልጅ ነው ዋው አስከጋሪ ነው ብቻ እንግዶቻችንን እንጋብዝ ይቻላል መጀመሪያ ፍልፍሉና ዜዶ እንግዳችሁን ጋብዙ ምንድነው እንግዳችሁ ጭምጭምጭም ነው ይሄ ነገር እኛ ምን ላደርገው እንዴ አታ እናት ዙም ብላችሁ ነው እንደ መታጨበጨበ ያለ በቃ መድረክ መሪ አጨብጭቡ ካለ ቿ ምንድነው የመጣ ማን ነው የመጣ ምን ሊሰራ ነው የመጣ አትሉም ዙም ብለ ቿ ጭድ ጨምላቃ አቶ በጣም ሙገርም እኮ ነገር እኮ በጣም እኮ ሙገርም ነገር ይሄ ጩብጨባ እንውደድ ያለ አሁን አንድ ቆንጆ የሆነ ነገር አቀርብላችኋለሁ ያለ መጨረሻ ላይ ነው ጩብጨባ መጨረሻ ላይ ስራ አይታችሁ ኮቶሞቻችሁ ቾፕ ታረጋላችሁ ያለ እሺ ግልጽ ነው አይደለ በዜግነት ትርጉም ክብርና ኩራቴ እንድኮራ ያረጉኝ በኢትዮጵያዊነቴ አሪያ የሆኑኝ ለዚህ ማንነቴ ጀግና ነው አባት ጀግና ናት እናቴ ይገርማችኋል እንዲህ ይለኝ ነበር ሁሉ ጊዜ አባቴ እንዲህም ትለኝ ነበር ሁሉ ጊዜ እናቴ ልጄ ልብ ብለህ ስማኝ የምነግርህ አለ ምን ጊዜም ጀግና ነው ህዝብ ያገለግለ ለባንዲራው ክብር ለህግ የበላይነት መከበር ለኢትዮጵያ ሰላም እሱ ጎንበስ ያለ አቤት አንደበቷ ሲጣፍጥ ንግግሯ አንጀት ሲያርስ ይነሳል ደግሞ ማዕረግና ኒሻኑ ደርድሮ ጎምለል ይያለ አየህ ልጄ ይሄ የምታየው ደረቴ አጊጦ በመዳሊያ ብዛት እንዲህ ተንቆጥቁጦ ለጌጥ እንዳይመስልህ ትልቅ ትርጉም አለው ይሄን ያገኘሁት ለ40 አመታት ህዝብ አገልግዬ ነው ይለኛላ የደሞዙን ማነስ ከቆበም ሳይቆጥረው ይገርማችኋል የምንኖረው እኮ ኩሽናው ሽንት ቤቱ ጓዳና ሳሎኑ አንድ ላይ የሆነ አንድ ሳሎን ላይ ነው በነገራችን ላይ ይሄ ሐሳብ ህዝብ እንዲያገለግሉበት የተሰጣቸውን የደንብ ልብስና ማዕረግ መከታ በማድረግ የሚሰርቁ የሚዘርፉ ህዝብና መንግስትን የሚያባሉትን ሊያካትትም አይችልም እውነት ነው እምላችሁ አብዛኛው የደሃ ልጅ ፖሊስነትን ለጥቅም ሳይሆን ሀገሩና ወገኑን ለማገልገል ከልብ በመነጨ ፍላጎት አምኖ የሚገባበት የሥራ መስክ ነው ብታምኑም ባታምኑ ደረቱን ለጥይት ገፍትቶ የሚሰጥ ሀገሩን የሚወድ ህዝቡን የሚያከብር ፖሊስ ብዙ ነው ፈጣሪ ምስክሬ ነው እንደዚህ ላለው ፖሊስ ክብሩ ሀብቱ የኢትዮጵያ ሰላም የህዝቧም አንድ መሆን ይቀጥላል አባ መቼ ያቆማል ስለ ፖሊስና ስለ ሀገር ማውራት ከጀመረ እናም ፖሊስ መሆን የልጅ እናም ወታደር መሆን እናም ደህንነት መሆን ወንጀል ተከላክሎ ሰላምን በማስፈን የጸጥታ ስጋት ቀዳዶች በመድፈን ሀገር እንድታድግ ሀገር እንድትለማ አንዱ ለፍቶ ሲያገኝ ሌላው እንዳይቀማ ህገ መንግስታዊ ስርዓቱን በማክበር አማራ ኦሮሞ ትግሬ አፋር ሱማሌ ደቡብ ቤኒሻንጉል ጋምቤላ ሐረሬ ከተሜ ገጠሬ ሙስሊም ክርስቲያን ሳትል ሁሉን በኩልነት ከህዝብ ጋር ቆሞ ኢትዮጵያን ማገልገል ከማሸለም አልፎ ክብርን ያሰጣል የኔ ልጅ በህዝብ ያስመርቃል በህዝብ ያስደንቃል ልጄ ፖሊስ መሆን ልጄ ወታደር መሆን ልጄ ደህንነት መሆን ከሙያዎች ሁሉ እጅጉን ይበልጣል ለዚህም ነው የጸጥታ ኃይል እጁ ንጹህ
አእምሮ ብሩህ ልቡ ሩሩ መሆን አለበት የሚባል። ስለዚህ እኔ ልጅ ዝም ብለህ አትጥላቸው። በሚሊቴሪ ኃይል ማዕረጋቸውን በመመካት የሚዘርፉ የሚሰርቁ ህዝብና መንግስትን የሚያባሉ ካየ ንገራቸው፣ ምከራቸው። ከዛም ሲያልፍ ክሰሳቸው፣ መብት ነው። ግን ዝም ብለህ አትጥላቸው። ሲቸግርህ ወደ እነሱ እየሮጥክ ሲሞቅህ አትዘልዝላቸው። አግዛቸው፣ ደግፋቸው፣ ተረዳቸው ብሎ እየመከረ ኮትኩቶ ያሳደገኝ ወንጀል ጠል በመሆን ለእውነት ተሟጋች እንደሆነ የረዳኝ አባቴ ነውና እናቴ ናትና ኩራት ይሰማኛል። መልካም ምግባራቸው አሪያ ሆኖኛል። በራሴም እንዳምን አቅም ፈጥሮልኛል። ማንንም ካላችሁኝ በሃይማኖትና በብሔር እኩልነት ከሚያምን ህዝብ የተገኘው አርቲስት ኢንስፔክተር መኮንን ንጉሴ ይባላል። ከየት ነህ ሳትሉኝ እኔው ልንገራችሁ። የኩሩ የጀግናው ሲስቁ የሚስቀው ሲያለቅሱ የሚያለቅሰው ሩሩ የሆነው ግዞት የሚጠላው ተገዝቶም የማያውቀው ለባንዲራው የሚሞተው ለህግ የሚገዛው ከኢትዮጵያ የሆንኩ የፌደራል ልጅ ነው። ዋው ወቃ አያችሁ አይደለ? አሁን ሰው ሲሞጣ ሞጀመርታ ሙሉ ሊሰራ ሞጣ ሱራ ሲጨርስ መጨረሻ ላይ ሱራው ከአማራችሁ ኮጣፈጣችሁ ይጮበጮባል። ማርክ ተቀበል። አንደኛ ወይ አንደኛ ኢንስፔክተር መኮንን ንጉሴ መኮይ እንኳን ደህና መጣልኝ። ሰላም ነው ሆይ? አረፍ በል። እሺ እንግዳችን አርቲስት ኢንስፔክተር መኮንን ንጉሴ ነው። እስቲ ሞራል ስጡት። ኢንስፔክተር መኮንን መጀመሪያ ቲያትር በመስራት መድረክ በመምራት የጀመረው እዛው እንደነገራችሁ ሰራዊት ቤት ነው። በ2008 በሁለተኛው ዙር የማለዳ ኮከቦች ውድድር አምስተኛ ወጥቶ ግን በውጤቱ ደስተኛ ያልሆነው አምስተኛ በመውጣቱ ያልሆነው የጉማ ሽልማት መስራች ዮናስ ብርሃነ መዋ በግሉ እዛው መድረክ ላይ 10,000 ብር ሸልሞታል። 10,000 ብር ሸልሞታል። ከስራዎቹ መካከል በርካታ ቲያትሮች ይሰራል። አሁን መግቢያ ላይ አታጨብጭቡ ብሎ ያለው በአሁን ሰዓት እጅግ ተወዳጅነትን ያተረፈው በርካታ አርቲስቶች የሚሳተፉበት ከመጋረጃው ጀርባ ቲያትር ላይ ነው። እዛ ቲያትር ላይ የሚሰራው ነው ቀንጭቦ ያቀረበልን። ብዙዎቹ መድረክ ላይ የሚያዩትና አሁን የሚያዩት አንድ አይደለምና ከመጋረጃው ጀርባ ላይ ነው ቀንጭቦ ይሰራላቸው። በተጨማሪም ኢትዮጵያ ሊነጋ ሲልና አሁን እየታየ ያለው ጅረቱ ላይ ዋና ገጸ ባህሪ ሆኖ እየሰራ ይገኛል። ከፊልም ደግሞ አትፍረድ፣ አንድ ጉርሻ፣ መለኞቹንና በርካታ ፊልሞችን ሰርቷል። የቴሌቪዥን ዳና ላይ ተሳትፏል። የቴሌቪዥን ድራማ አመል፣ የረቂቅ መንገድ፣ መስኮት፣ ነቃሽ፣ የሬዲዮ ድራማ ንቃቃት፣ ያልወረደ ሸክም፣ በግጥም ምሽቶች ደግሞ በጦቢያ የግጥም ምሽቶች በርካታ ስራዎችን አቅርበዋል። በየማዕከሉ ደግሞ ረጅም ስለሆነ የሰራው ስራ ትልቅ ያገለገለ ነው። በሰራዊቱም ቤት አገልግለዋል። እያገለገለ ነው የሚገኘው። በሙያው ደግሞ በጥበቡ እንዳያችሁት ሰራዊቱን ከህዝብ ጋር የሚያቀራርብ የሚያገናኝ የሚያምር ስራዎችን በመስራት ላይ ይገኛል። ኢንስፔክተር መኮንን ንጉሴ ስለመጣ እጅግ አድርገን አመሰግናለን። የምትለዋለ ጥሌት በጣም በሚገርም ሁኔታ ረጅም ከ5 ደቂቃ በላይ ይሆናል መነባንብን በጭንቅላት ይዞ አንዲት የሚል ነገር ወለም ዘለም ሳይል በትክክል ማለትና እንደዚሁም ደግሞ ፍሬ ውሃ የያዙ ቁም ነገሮችን አሁን አንተ ስትናገር ልቤ የተነካበት ብዙ ቦታዎች አሉ። ስለዚህ እጅግ በጣም እናከብራለን፣ እንወዳለን። እንግዳችሁን ጋብዙ። እሺ አደ አጨብጭቡ። እሺ ረዳት ኢንስፔክተር አርቲስት መኮንን ንጉሴ ይባላል። በፌደራል ፖሊስ የኪነ ጥበባት ስራዎች ዋና ክፍል የረጅም ቲያትር ቲም ኃላፊ ነኝ። ፌደራል ፖሊስ ውስጥ
ኦሬዲ 20 ዓመት ሊሞላኝ ነው 19ኛ ዓመቴን ይዣለሁ ፌደራል ፖሊስ ውስጥ ደግሞ እንዳጋጣሚ ሆኖ ያልሰራውበት ዲፓርትመንት የለም ወንጀል መከላከል ላይም እዚህ ወደ ስታፍ ከመጣው በኋላ በዚህ በጣም ደስተኛ ነኝ ፈጥኖ ደራሽ ግቢ ካምፕ ውስጥ ነው ተወልጄ ያደኩት በጣም ነው ፖሊስ መሆን የምፈልግ የነበረው በጣም እና ያው ማስታወቂያ 1998 ነው ወደ ፖሊስ የተቀላቀልኩትኝ የአጋጣሚው እንደምትልጅ ናዝሪት ለሆነ ስራ ሄጄ ከናዝሪት በሌሊት በሲኖ ትራክ ተደብቄ ተጨኘ ተንጠላጥዬ በዩ መጥቼ እንዳያልፈኝ ኮልፌዚ ክልል 14 የአዲስ አበባ ፖሊስ ማሰልጠኛ አለ እዛ ተሰባስበን ወደ ሁርሶ ማሰልጠኛ ገባን ግን ፖሊስ መሆን ከልጅነት ጀምሮ ፈልግ ነበር ፖሊስ እንደሆነ እመኝ ይቻልኩትኝ በአባቴ ነው አባቴው ማታ የባል ቀን አንዳንዴ ሬዲዮን ይዞ ይመጣል እና ደስ ይለኛል በቃ በሬዲዮ ነው እንደዚህ ተፈጸመ እንደዚህ ሲባል በቃ ፖሊስ መሆን የሆነ መጠበቅ የህዝብን ሰላም ማረጋገጥ የህግ የበላይነትን ማስከበር አና እብድ ይወይ ጤነኛ ለስደት ያለው ብቸኛ ለሀገሩ ውርደት ጠላት ደጅ ማየት አላስችል የሚለኝ ለደሜ ሰዓት የሚያነደኝ ጤነኛ ነኝ ወይ እብድ ነኝ አይ ምን ነው መብርሃን ምን ነው ኢትዮጵያን ጨከንሽባት ምን ነው ቀኝሽን ረሳሻት እስከ መቼ እንደዚህ መቀነትሽን ታጠብቂባት አይኖችሽን ታዞሪባት ኧረ እባክሽም መብርሃን በቃሽ በት አበይ አጠበብካት ከታዛ ስር ሆነ የተመለከትካት ከታዛ ስር ሆኖ ከመሬት ስር በታች በኩይነት ምላም ሀገሬ አትታይም ረቂቅ ዋናት ለኔ ሀገር ለኔ ኢትዮጵያዊነት ከክብርም ከስምም ከማንነትም ከብሔርም ከሃይማኖትም በላይ ነው ለኔ ኢትዮጵያዊነት ለኢትዮጵያ ሕዝብ እንኳን ለ2014 የዘመን ማለወጫ በዓል በሰላም አደረሳችሁ